ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾች፣ ሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። እርሱ በማስቀደም ጀምራለን። ለትግራይ ክልል የገባው አዲስ ወታደራዊ ትጥቅና በመንግስታዊ ተቋም ኢሰመኮ በኩል ለፓርላማ የቀረበው አስደንጋጭ ሪፖርት የሰሞኑ ሀገራዊ መነጋገሪያ ሆኖ ቀጥሏል። በፕሪቶሪያው ስምምነት መሰረት የከባድ መሳሪያ ትጥቅ መፈታት በተደጋጋሚ ቢገለጽም አሁን ግን ህወሓት የኮሚኒኬሽን ማፈኛ ያላቸው አዳዲስ የጸረ ድሮን ቴክኖሎጂና ጸረ ሚሳይልና ጸረ አውሮፕላን መሳሪያ ማስገባቱን ድሮኖች ለመታጠቅ እየሞከረ መሆኑ ተሰማ። በዝርዝር እንመለከተዋለን። በሌላ በኩል ደግሞ በቅርቡ አዲስ አመራር የተሾመለትና መንግስታዊ ተቋም የሆነ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ የአማራ ኦሮሚያ ክልል ጨምሮ 7 የሀገሪቱ ክልሎች በግጭትና በጸጥታ ስጋት በዘፈቀደ እየተናጡ መሆኑ ዛሬ ለፓርላማው ይፋ አድርጓል። ለመሆኑ የአዲስ ወታደራዊ ትጥቅ የሰላም ስምምነቱን አደጋ ላይ ይጥለው ይሆናል? ከግል ሚዲያዎች ተደብቀው የተካሄደው የፓርላማ ውይይትስ ምን ሚስጥር ይዟል? የፓርላማ የተቃዋሚ አባላት የታፈኑበት ዛሬ የፓርላማ ውይይት ዝርዝር መረጃ የምናጋራ ይሆናል። እኔና ሌሎች መረጃዎች ይዘናል። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን እንደተለመደው ይህ መረጃ ለሁሉም ይደርስ ዘንድ ላይክ፣ ሸር ማድረጋችሁ እንዳትዘነጉ። በድጋሚ አብረን እንቆይ። ከፕሪቶሪያው የሰላም ስምምነት ማግስት በትግራይ ክልል ስላለ የጦር መሳሪያ ትጥቅ መፍታት ሂደት መንግስታዊ በተደጋጋሚ መግለጫዎች ሲሰጥ መቆየቱ ይታወሳል። ይሁን እንጂ አሁን የወጡ ወታደራዊ መረጃዎችና ከፍተኛ የመንግስት የጦር መኮንኖች የሰጧቸው መግለጫዎች አዲስ አነጋጋሪ አጀንዳ ይዘው ብቅ ብለዋል። ህወሓት ከዚህ ቀደም የነበረበትን የአየር ላይ ወታደራዊ ክፍተት ለመሙላት ሲል አዳዲስ የጸረ ድሮን አንቲ ድሮንና ጸረ ሚሳይልና ጸረ አውሮፕላን መሳሪያ መታጠቁ ይፋ ሆኗል። ለመሆኑ እነዚህ ጸረ ድሮን መሳሪያዎች ምን አይነት ቴክኖሎጂ አላቸው? ከባድ መሳሪያ በተመለከተ እስከ ፊልድ ማርሻል ብርሃኑ ጁላ የተሰማው ይፋዊ ማረጋገጫ ምንድን ነው? ሙሉ ዝርዝር መረጃውን እንሆ። ነገሩ የሆነው እንዲህ ነው። ከተለያዩ የመረጃ ምንጮች የወጡ መረጃዎች እንዳመላከቱት ከሆነ ህወሓት ባለፉት 2 ዓመታት የነበረውን የአየር ብልጫ ክፍተት ለመሙላት የሚያስችሉ በርካታ የጸረ ድሮን መሳሪያዎችና ተተኳሽ መታጠቁ ይፋ አድርጓል። እነዚህ መሳሪያዎች የጃሚንግ ወይም ደግሞ የመገናኛ ዘዴዎችን የማፈኛ ቴክኖሎጂ ያላቸው መሆናቸውም ተገልጿል። በተለይ ወደ ክልሉ የሚገቡ ድሮኖች መሬት ላይ ካለው አካል ጋር የሚያደርጉትን ግንኙነት በመቁረጥ ኮሚኒኬሽን በማቋረጥና ድሮኖች የታለመላቸውን ዓላማ እንዳይመቱ የሚያደርጉ መሆናቸው የመረጃ ምንጩ ገልጿል። በወታደራዊ ምንጮች ግምት መሰረት ህወሓት እነዚህ መሳሪያዎች ከሻዕቢያ ኤርትራ ያገኛቸው ሊሆን እንደሚችል የሚጠቀሱ መረጃዎች አሉ። በተጨማሪም ከሱዳን እንዳገኘም ተገልጿል። እነዚህ የጸረ ድሮን መሳሪያ በዋጋ ረገድ እጅግ ርካሽና ከቦታ ቦታ ለማዘዋወር ቀላል እንደሆነም ተነግሯል። ይሁን እንጂ የጦር መሳሪያ ባለሙያዎች እንደሚሉት የኢትዮጵያ መንግስት የያዛቸው እንደ ባይራክታር፣ አኪንቸ ያሉ ዘመናዊና ረጅም ርቀት ተጓዥ ድሮኖች እነዚህ የህወሓት ጸረ ድሮኖች ማፈኛ በቀላሉ ደርሰው ሊመቷቸው ወይም ያፍናቸው የማይችሉ የላቀ ቴክኖሎጂ ያላቸው መሆናቸውን አብሮ ተገልጿል። ከዚህ የጸረ ድሮን መረጃ ባሻገር ህወሓት አሁንም ድረስ ከባድ የጦር መሳሪያ ታንኮችና መድፎች እንዲሁም የጸረ አውሮፕላን ሲስተሞች የታጠቀ መሆኑ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም በነበረ መድረክ ላይ በዝርዝር ሲናገሩ ተደምጠው ነበር። ፊልድ ማርሻል ብርሃኑ ጁላ ህወሓት ከታንክ እስከ መድፍ የሚደርሱ የሚካናይዝድ ወታደራዊ መሳሪያ እንዲሁም ጸረ አውሮፕላን መሳሪያ በክምችት እንዳሉት በይፋ ማረጋገጣቸው ይታወሳል። ይህ መረጃ የፖለቲካና የወታደራዊ ታዛቢዎች ትኩረት የሳበበት ዋናው ምክንያት የፌዴራል መንግስት ከፕሪቶሪያ የሰላም ስምምነት በኋላ ህወሓት ሁሉንም ከባድ መሳሪያ በይፋ አስረክቧል። አሁን ላይ የቀረው የግለሰብ መሳሪያ ብቻ ነው ሲል በተደጋጋሚ ካረጋገጠ በኋላ የመጣ መግለጫ በመሆን ነው። ይህ የትጥቅ ይዞታ ሁኔታ በቀጣይ በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር መካከል ባለው ግንኙነት እንዲሁም በክልሉ ዘላቂ ሰላም ምን አይነት ተጽዕኖ ሊኖር እንደሚችል ታዛቢ መነጋገሪያ ሆኖ ቀጥሏል። በተለይ መንግስት በቅርቡ በትግራይ ላይ የድሮን ጥቃት መፈጸሙ ተቀጥሎ ከሰሞኑ በርከት ያሉ ጸረ ድሮን መሳሪያዎች ማስገባታቸው ሲነገር ድሮኖችን ለመታጠቅ ሙከራ በማድረግ ላይ መሆኑ ተገልጿል። ወደ ቀጣይ መረጃ ስናመራ ከፓርላማ የደረሰን አነጋጋሪ መረጃ ለመንግስታዊ ተቋም ኢሰመኮ በአገሪቱ ያለው 7 ክልሎች በግጭት እየተናጡ መሆኑን ለፓርላማ አድርቷል። እነሆ ከትናንት በፊት በምርጫ ቦርድ በኩል በአገሪቱ ውስጥ ታይቶ የማይታወቅ ዲሞክራሲ አውሮፓና አሜሪካ የቀኑበት ምርጫ ተደርጎ ብልጽግና በሰፊ ልዩነት አሸነፈ ብሎ በሰበር በገለጸበት ሰዓት መንግስታዊ ተቋም የሆነው በተለይ በቅርቡ መሪዎች ለመንግስት ቅርብ በሆኑ ሰዎች ላይ የተተካለት ኢሰመኮ ፓርላማ ላይ መንግስትን ያስደነገጠ መረጃ ይፋ አድርጓል።
ሀገሪቱ ካሏት ክልሎች መካከል በሰባቱ ግጭት ያለባቸው ሰብአዊነት የማይከበርባቸው ናቸው ማለት በይፋ ገልጿል። በተለይ ዛሬ ለግል ሚዲያዎች ዝግ በተደረገውና ዶክተር ደሳለኝ ጫኔን ጨምሮ የተቃዋሚ የፓርላማ አባላት አስተያየት እንዳይሰጡ የታፈኑበት አሊያም ደግሞ አጠቃላይ የተከለከሉበት ፓርላማ ዛሬ ተደርጓል። ኢሰመኮ ፈራ ተባ እያለ በሰጠው መረጃ ሀገሩ ሰላም አለባት የሚባል ቦታ እያጣች መሆኑን ጠቁሟል። የአማራና ትግራይ ክልሎች ጨምሮ በሰባት የሀገሪቱ ክልሎች የሚከሰቱ ግጭቶች የጸጥታና ደህንነት ስጋቶች ለሰብአዊ መብት ጥሰቶች ዋነኛ ምክንያት ሆኖ መቀጠላቸው የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አስታውቋል። ኮሚሽኑ በአራት ክልሎች ውስጥ ባሉ በርካታ አካባቢዎች የዘፈቀደ እስር እየተፈጸመ ቀጥሏል ብሏል። ኮሚሽኑ እነዚህን የሰብአዊ መብት ጥሰቶች ይፋ ያደረገው ለፓርላማ ባቀረበው የ11 ወራት የስራ ክንውንና የሀገሪቱ የሰብአዊ መብት ሁኔታን በዳሰሰ አንኳር ሪፖርት ነው። ተጠሪነቱ ለሕዝብ ተወካዮች ምክር ቤት ኢሰመኮ የሰብአዊ መብት ጉዳይና የኮሚሽኑ የስራ አካሄድ የተመለከተ ሪፖርት ለፓርላማ እንደሚያቀርብ በ2011 እንደገና በወጣው የኮሚሽኑ ማቋቋሚያ አዋጅ ላይ ተደንግጓል። በ14 ገጾች የተዘጋጀው ኢትዮጵያ ኢንሳይደር የተመለከተቸው የዘንድሮ ሪፖርት ግማሽ ያህል ክፍሉን የሸፈነው በሀገሪቱ ያለው የሰብአዊ መብት ሁኔታ አሳሳቢ ደረጃ መድረሱ ነው። ኢሰመኮ ክፍተቶችና ተግዳሮች በዘረዘረበት የሪፖርት ክፍል ከሰብአዊ መብት ማስፋፋትና ጥበቃ አንጻር አጠቃላይ አንድምታ አለው ያላቸው ሁለት ጉዳዮች ጠቅሷል። የመጀመሪያው በተለይ ደግሞ ክልሎች የሚከሰቱ ግጭቶች እንዲሁም የጸጥታና ደህንነት ስጋቶች የሚመለከት ነው። በግጭት ቀጠና ውስጥና ውጭ ሰብአዊ መብት ጥሰቶች በሚፈጸሙ አካላት ላይ ተገቢው ምርመራ ለማድረግና ተጠያቂነት አለማረጋገጥ ኮሚሽኑ በሁለተኛነት የጠቀሰው አንኳር ጉዳይ ነው። ኢሰመኮ ግጭቶች የሚከሰቱባቸው በሚል በሪፖርት የዘረዘራቸው ሰባቱ ክልሎች አማራ፣ ኦሮሚያ፣ ትግራይ፣ ጋምቤላ፣ ቤኒሻንጉል ጉሙዝ፣ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎች ናቸው ብሏል። ኮሚሽኑ በአመታዊ የሰብአዊ መብት ሪፖርት የጠቀሰው ክልሎች በዚህ ዓመት በተለያየ ጊዜያት ባወጣው መግለጫ እየተካተቱ ናቸው ሲል ገልጿል። ተቋሙ በእነዚህ መግለጫ በክልሎች በሚከሰት ግጭቶችና የጸጥታ ችግር ሳቢያ የሰብአዊ መብት ጥሰቶች መፈጸማቸው ይፋ ሲያደርግ ቆይቷል። ኢሰመኮ ባለፈው ታህሳስ ወር ባወጣው መግለጫ በጋምቤላ ከተማ በአካባቢ ወረዳዎች በተቀሰቀሰ ግጭት የሰው ሕይወት ማለፉና የአካል ጉዳት መድረሱን አስታውቆ ነበር። ኮሚሽኑ ባለፈው ጥር ወር ባወጣው መግለጫ ደግሞ በትግራይ በአማራና በአፋር ክልሎች አዋሳኝ አካባቢ በተከሰቱ ግጭቶች የሰው ሕይወት፣ የአካል ደህንነት፣ ነጻነትና የንብረት መብቶች ስጋት ላይ የሚጥሉ ሁኔታ መፈጠራቸው መግለጹ ይታወሳል። በየካቲት ወር በኦሮሚያ ክልል አርሲ ዞን ሸርካ፣ ጉና መርቲ፣ አስኮና ኦንገሎ ዋቢ ወረዳዎች በተሰነዘረ ጥቃት በሰው ሕይወት አካልና ንብረት አደጋ ላይ ጉዳት መድረሱ የሰብአዊ መብት ተቋማት በወቅቱ አስታውቆ ነበር። ኢሰመኮ ለፓርላማ ባቀረበው የሀገራዊ ሰብአዊ መብት ሁኔታ እንኳን ሪፖርት በዚህ ዓመት በግጭት ሳቢያ ምን ያህል ሰዎች እንደተገደሉ ሆነ እንደቆሰሉ አሃዛዊ መረጃ ሳያካትት ቀርቷል። በሕይወት የመኖር መብትን በሚመለከት የሪፖርት ክፍልም ኮሚሽኑ ዝርዝር መረጃ አላቀረበም። ተቋሙ ይህንን ላለማድረጉ የሰጠው ምክንያት ባለፈው ዓመት ሰኔ ወር ይፋ ባድርገም አራተኛው ሀገራዊ ሰብአዊ መብት ሁኔታ ሪፖርት ላይ በሕይወት የመኖርና የአካል ደህንነት ጨምሮ ሌሎች መሰረታዊ መብቶች የተመለከተ ጉዳይ በዝርዝር ማቅረቡና አንዳች ወጠ ነገር ባለመኖሩ ላካትተው አልቻልኩም ሲል ገልጿል። በዚህ ሪፖርት ላይ በተለያዩ የሀገሪቱ ክፍሎች የህይወት መብት ሁኔታ አሳሳቢ ሆኖ መቀጠሉ የሚያሳይ በርካታ ክስተቶች መስተዋላቸውን ኢሰመኮ አስታውቆ ነበር። በእነዚህ ክስተቶች ሳቢያ በሰባት ክልሎች በመቶ የሚቆጠር ሰዎች መገደላቸው ኮሚሽኑ በዚህ ዓመት ሪፖርት ላይ ጠቅሶ ነበር። ሪፖርቱ በወቅቱ ይፋ ያደረጉት በጥር 2017 ዓ.ም ኢሰመኮ በዋና ኮሚሽንነት እንዲመሩ የተሾሙት አቶ ብርሃኑ አዱሎ ናቸው። አቶ ብርሃኑ ዛሬ ማክሰኞ ሰኔ 16 2018 በፓርላማ ተገኝተው በንባብ ያቀረቡት የሀገራዊ ሰብአዊ መብት ሁኔታ አንኳር ሪፖርት መልካም እምርታዎችን፣ አሳሳቢ ጉዳይና ተግዳሮች ለማሳየት እንጂ ጉዳዮችን በተሟላ መልኩ የዳሰሰ አይደለም ሲሉ ገልጿል። በአጠቃላይ ለሰብአዊ መብት ጥሰቶች መሰረታዊ ምክንያት የሆኑ ተግዳሮቶች ለመቅረፍ ለግጭቶች ሰላማዊ መፍትሄ እንዲፈለግ ምክረ ሀሳብ ለማቅረብ ነው ብሏል። መንግስታዊ የሰብአዊ መብት ተቋም ከአቶ ብርሃኑ በፊት የመሩትም ዶክተር ዳንኤል በቀለ ለፓርላማ ያቀረቧቸው የነበሩ ሪፖርት ጭምር መንግስትን ጭምር ተጠያቂ የሚያደርገው የሰብአዊ መብት ጥሰት ዝርዝር ጉዳይ ይፋ የማድረግ አካሄድ ይከተሉ እንደነበር አይዘነጋም። የቀድሞ ኮሚሽነር በ2014 ዓ.ም ግንቦት ወር ለፓርላማ ባቀረቡት ሪፖርት ላይ በኢትዮጵያ የተለያዩ አካባቢዎች የሚከሰቱ የሰብአዊ መብት ጥሰቶች እጅግ አሳሳቢ ደረጃ ላይ መድረሳቸውን አስታውቀው ነበር።
ከነዚህ የሰብአዊ መብት ጥሰቶች መካከል በመንግስት በአጠቃላይ የጸጥታ አካላት የተፈጸሙ ከፍርድ ውጭ የሆኑ ግድያዎችና ከመጠን ያለፈ የኃይል አጠቃቀም እንደሚገኝበት ዶክተር ዳንኤል በዚህ ፓርላማ ቆይታቸው መናገራቸው ይታወሳል። የቀድሞ ኮሚሽነር በዚህ ሪፖርታቸው ከፍርድ ቤት ትዕዛዝ ውጭ የሚፈጸም የዘፈቀደ እስር፣ አርቢትራሪ አሬስትና የተራዘመ የቅድመ ክስ እስር በተደጋጋሚ በመንግስት ኃይሎችና በመንግስት አመራር እንደሚፈጸም ገልጸው ነበር። ከ4 ዓመት በኋላ የዘፈቀደ እስር አሳሳቢ የሰብአዊ መብት ጥሰት ሆኖ መቀጠሉን በኢሰመኮ የዘንድሮ ሪፖርትም ተገልጿል። ኮሚሽኑ በደቡብ ኢትዮጵያ፣ በኦሮሚያ፣ በአማራ፣ በቤኒሻንጉል ጉሙዝ ክልሎች በሚገኙ አካባቢዎች የዘፈቀደ እስር እየተፈጸመ መሆኑን መገንዘቡን ሪፖርቱ ገልጿል። ሰዎች እንግዲህ ለእስር የሚዳርጉ የወንጀል ተጠያቂነት በሌለባቸው የውል ግንኙነት መሰረት ባድርጎ የፍትህ ብሔር ጉዳዮችና የፍርድ ቤት ትዕዛዝ ወይም ውሳኔ በሌለባቸው ሁኔታው እንደሆነ ኢሰመኮ በሪፖርቱ ዘርዝሯል። የብድር ገንዘብ መመለስ ባለመቻል፣ የአፈር ማዳበሪያ ዕዳና የማህበረሰብ አቀፍ ጤና መድን ክፍያ በወቅቱ ባለመክፈል ምክንያት የዘፈቀደ እስር እንደሚፈጸም ኮሚሽኑ በሪፖርቱ ገልጿል። አጠቃላይ ይህ መንግስታዊ የሆነ ኮሚሽን በሰጠው መግለጫ በአማራ፣ ኦሮሚያ፣ ትግራይ፣ ጋምቤላ፣ ቤኒሻንጉል ጉሙዝ፣ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎች ማለትም ከ7 በላይ በሆኑ ክልሎች ሰዎች ለመንቀሳቀስ በህይወት ለመኖር መቸገራቸውን ገልጿል። ከሞላ ጎደል ሀገሪቱ በግጭት የተናጠች ማንም ተነስቶ ያሻውን የሚያስርበት መንግስት ያስራል፣ ታጣቂዎች ያስራሉ፣ መንግስት ይገላል፣ ታጣቂዎች ይገላሉ፣ የመንግስት ኃይሎች ያግታሉ፣ ታጣቂዎችም ያግታሉ። አጠቃላይ ህግና ስርዓት የሚባል በእነዚህ ክልሎች ከሞላ ጎደል መጥፋቱን ገልጸው ይህ የዛሬው ፓርላማ ለግል ሚዲያዎች ከመከልከሉም በተጨማሪ እነ ዶክተር ደሳለኝ ሀሳብ እንዳይሰጡ መከልከላቸው አሊያ መታፈናቸው ተሰምተዋል። ታዲያ ይህ መንግስታዊ ተቋም የሆነው መሪው ለጠቅላይ ሚኒስትሩ የቅርብ በሆኑት ወዳጅ እንዲህ የተባለ በገለልተኛ አካል ቢመረመር የሀገሪቱ ሪፖርት ምን ይሆን ይሆንም? በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩን በአክብሮት እየጋበዝ በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።